ሰላም ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንደምን አላችሁ? ሰላምና ጤና ለምድራችን ይሁን። አሚን። እንዴት ናቸው? ደህና ናቸው ወይ? ሰላም ነው? በመላ ዓለም ላይ የምትከታተሉ የቻናሌ ቤተሰቦች እንዴት ናቸው? ደህና ናቸው ወይ? አማን አማን፣ ሁሉ ሰላም። የዛሬ ላሳያችሁ የፈለኩት ማለት ነው የደረባ ህይወት። ደረባ የሚባል ታውቃላችሁ? ደረባ ማለት ምናልባት በጫካ ያደጋችሁ ልጆች ደረባ እየወጣችሁ ያደጋችሁ ልጆች ማለት ነው። ከብት ተነርቶ ወደ ሌላ ቦታ ወደ ሌላ አካባቢ ይነዳና ከዛ እዛ ይከረማል ማለት ነው። ይቆያል እዛ ተቆይቶ የሆነ በሁለት ወር በሶስት ወር በስድስት ወር እንደዚህ ተቆይቶ ወደ ቤት ይመለሳል። ያ ማለት ምን ይባላል? የደረባ ህይወት። ከዛ ወተት በኳዳ ይቀዳል ምናምን እዛው ላም ወደ ቤት ስለማይመጣ በቃ ወተት እንደ ልብ እየታለበ ይጠጣል ምናምን እና የዛን አይነት ኑሮ መኖር ጀምረናል እኛ ነው የምላችሁ። እና ይሄን ይመስላል የኛ ኑሮ ያው አንዳንድ ጊዜ ከተማ ብቻ ሳይሆን መኖር ያለብን ያው አለ አይደል ወጣ ብለን ወደ የገጠር ሰው መስለን መኖር አለብን። ይሄ ማለት ምን ልላችሁ ፈልጌ መሰላችሁ? ስራውን ደመቅ እያደረግነው ወጣ ብለን ተከተማው የከተማውን እየቀለቀቅ አድርገነው እየኖር ነው። ግን ቤተሰቦቼ ይቅርታ የምጠይቃችሁ ጉንፋን ይዞኛልና ትንሽ ድምጼ ቀየር ብሏል እና ያው እንግዲህ ይቅርታ ማለት እፈልጋለሁ። ከዛ በተረፈ እንግዲህ ያው መደላምባ ዩኒቨርሲቲን ላሳያችሁ። ይሄ ነው መደላምባ ዩኒቨርሲቲ። መደላምባ ዩኒቨርሲቲ ያው ህንጻው ማለት ነው። እኔ ደግሞ መደላምባ ዩኒቨርሲቲ ስር ነኝ ያለሁት። ያው ስራችን እንግዲህ በዚህ መልኩ እየተከናወነ ይገኛል። ያው በዚሁ አጋጣሚ በጎችን ማርባት ጀምረናል። ያው እንግዲህ በአንድ ድንጋይ ሁለት ወፍ አይደለም የሚባለው? አዎ ይኸው እንግዲህ እችን መኖሪያ አድርገን አያችሁ እሳት እያነደር ነው ምናምን። አሁን እዚህ ጋር የበቀሎ ጥብስ ወይም ደግሞ እኔ እንኳን የምመኘው የስጋ ጥብስ ነበረ። ግን ያው አለ አይደለ እንደዚህ በእንጨት ተሰቅሎ ምናምን የሚጠበስ የስጋ ጥብስ እሱ ነበር እኔ ደስ የሚለኝ። ግን ያው በቃ እሱ ይቅርና የበቀሎ ጥብስ እንኳን ብናገኝ ጥሩ ነበረ። ግን አገሩ ደጋ ስለሆነ ከየት መጥቶ እላችኋለሁ። እና እንዴት ናችሁ እናንተ? ደህና ናችሁ ወይ? ሰላም ነው ወይ? ስራ፣ ጤንነት ሁሉ ሰላም? እናንተ ጋር ምን አዲስ ነገር አለ? እኛ ጋር ሰላም ነው፣ አገሩም ሰላም ነው፣ እኛም ደህና ነን። ስራችንም አማን ነው፣ ተስፋ ሰጭ ነው፣ ምንም አንልም፣ ይዘናል። ይኸው ካርቶንም ልንጭን ነው እንግዲህ ቪያጆ እየሞላን ነው፣ እንጭናለን። ቅዳሜና እሑድ ይጫናል ካርቶንም፣ ሃይላንድም እንጭናለን። ከማክሰኞና ሮብን እንጭናለን፣ ወደ ፋብሪካ እናስገባለን። እንዲህ እያልን በቃ ቢያንስ የዛሬ ሳምንት ሃይላንድ እንጭናለን። ጁምአን ቅዳሜ አካባቢ ደግሞ ካርቶን እንጭናለን። እንደዛ እያደረግን ያው ስራ ፈጠራ ተፍ ተፍ እያልን ነው። ማዳበሪያ ደግሞ እንግዲህ ያው ወር ቢፈጅብን ነው። ወር ቢፈጅ ይጫናል። ወር ይፈጃል ማዳበሪያ ግን ይጫናል። ማዳበሪያ እየተቃረበ ነው። ስለዚህ በዚህ መልኩ እየሰራን ነው። የምንሰራውን እናሳያችሁ እስቲ። አለ አይደል ያው የኔ ውድ ቤተሰቦች ለኔ ሁሌም ከጎን ሆናችሁ የምታበረታቱኝ ቤተሰቦቼን እኔ ያለሁበትን ደረጃ እንድታዩ እፈልጋለሁ። ምንጊዜም ቢሆን ምንጊዜም እኔ ያለሁበትን ደረጃ እንድታዩልኝ እፈልጋለሁ። እንደገና ደግሞ ለኔ የምትቆረቆሩ ወንድሞች ያላችሁ በጣም የምታስቡልኝ በጣም እዚህ ደረጃ ዩቲዩብ ቻናሌ እዚህ ደረጃ እንዲደርስ ሰብስክራይብ እያደረጋችሁ ሼር እያደረጋችሁ መረጃዬን እያስተላለፋችሁ ቪዲዮ እያጫወታችሁ የምታበረታቱኝ እህት ወንድሞቼ አላችሁ። አጅራችሁን አላህ ይክፈላችሁ። በሄዳችሁበት ሀገር ስኬት ይግጠማችሁ፣ ሰላም ያብዛላችሁ እያልኩ መልካም ምኞቴን እገልጽላችኋለሁ። ከዛ በተረፈ
ከሱ በማለት ሰው ነኝና እኔ ምንም ማድረግ ስለማልችል ማለት ነው። እሱ ነው ለሰው ልጅ መልካም ወረታውን መክፈል የሚችለው። ከዛ ባሻገር አንድ ነገር ዛሬ እስቲ መናገር የምፈልገው ነገር አለ። ያው ከቪዲዮ ግማሽ ላይ ቢሆንም መልእክቱ ምናልባት ብዙ ደቂቃ ቪዲዮ ማዳመጥ የማይፈልጉ የማይችሉ ልጆች ዝም ብለው ገባ ብለው ወጣ የሚሉ ልጆች መረጃው ላይ ደርሳቸው ይችላል። እንደኔ መረጃው የሚደርሳችሁ ልጆች ግን ቪዲዮዬን እስከ መጨረሻው የምትከታተሉ ልጆች ግን ይሄ መረጃ ስንቅ እንዲሆናችሁ ፈልጋለሁ። ይሄ ቪዲዮዬ ማለት ነው። ምንድነው ምክር የምመክራችሁ መሰላችሁ? ከታገሱት ሁሉም ያልፋል፣ እስከሚያልፍ ያልፋል። ሰው ማለት ነው ከታገሰ ከሰራ ይለወጣል፣ ለውጥ ያመጣል። ለውጥ ደግሞ ማለት ነው ዝም ብሎ እንደው በቀላሉ የሚገኝ አይደለም። ለውጥ በቀላሉ አይገኝም። ብዙ ልፋት ይፈልጋል፣ ብዙ ድካም ይፈልጋል፣ ብዙ ጥረት ይፈልጋል፣ ብዙ መታገል ይፈልጋል፣ ብዙ ትዕግስትን ይፈልጋል። መውጣት መውረድን መራብ መጠማትን ይፈልጋል። ውጤት ዝም ብሎ ውጤት አይገኝም። ውጤት በሜዳ ላይ የለም። ሀያሌ ውጣ ውረዶችን ይፈልጋል ውጤት እና የነዛን ቻሌንጆች የመቋቋም ስነ ልቦና መላበስ አለባችሁ። በመላ ዓለም ላይ ያላችሁ እህት ወንድሞቼ ፈተና ሊበዛ ይችላል፣ ተግዳሮት ሊገጥማችሁ ይችላል፣ የሚያንቀጠቅጥ ጊዜ ሊገጥማችሁ ይችላል። ግን እመኑኝ ልንገራችሁ ያልፋል። የማያልፍ ነገር የለም። ያልነጋ ሌሊት ያልመሸ ቀን የለም። ስለዚህ ታጋሽ መሆን አለብን። በትዕግስት ነገሮችን መሻገር አለብን። አሰብንበት ቦታ ለመድረስ ደግሞ ዛሬን መታገስ፣ ነገን ማቀድ፣ ይሄ ወሳኝ የሰው ልጅ የህይወት መርህ መሆን አለበት። ሌላው ነገር ምንድነው? ስራን ያለ ምርጫ መስራት። ስራ የመረጥከውን ስራ ሰርተህ ለውጥ ልታመጣ ትችላለህ። የሚያዋጣህን ስራ ሰርተህ ነው ለውጥ ልታመጣ ትችላለህ። ደግሞ ያ ስራ ደግሞ ባንዴ ውጤቱን አያሳይህም። ባንዴ ውጤቱን አያሳይሽም። ንግድም ቢሆን ሊያከስር ይችላል፣ ሊያተርፍ ይችላል። ባንዴ ትርፍ ላይ ይገኝ ይችላል። ባንዴ ድል ማስመዝገብ ላይ ይገኝ ይችላል። ቻሌንጅ አለ። ከፍ ማለት አለ፣ ዝቅ ማለት አለ። ግን ከፍ ለማለት ዝቅ ማለት ያስፈልጋል። ያለ ምርጫ ስራ መስራት ትንሽ ነው ትልቅ ነው እከሌ እንዲህ ይለኛል እከሌ እንዲህ ይለኛል፣ እሱ ካለ መስራት አንችልም፣ መለወጥ አንችልም። በትንሽ ነገር ማደግ እየቻልን ማለት ነው። 100 ሺህ ብር 200 ሺህ ብር ይዘን ስራ መስራት እየቻልን ማለት ነው። ስንቶቻችን 1 ሚሊዮን ብር ታቀፈን ማለት ነው። ምን ልስራበት? ፌስታል አይገዛ እቃው ብሩ አንድ ፌስታል አንድ ኩርቱ ፌስታል 10 ሺህ 20 ሺህ አንድ ኩርቱ ፌስታል ነው። ስለዚህ ብር እኮ አይበቃኝም ብለው ጭንቀት ላይ ወርቀው ጭራሽ ለሰውም አዛ የሚሆኑ አሉ። ሰውንም የሚያስቸግሩ ስንት አሉ። እነሱ ለቤተሰብ ብቻ ሳይሆን ለሀገርም ሸክም ናቸው። እነሱ ብር ተሸክመው ስራ አይሰሩም፣ ወይ አያሰሩበት ወይ አይሰሩበት። በዜሮ ተነስቶ ግን ሰው መሆን ይቻላል። በዜሮ ተነስቶ ሀገር መለወጥ ይቻላል። በዜሮ ተነስቶ ለውጥ ማምጣት ይቻላል። ሳንጠየፍ ማንኛውንም ስራ መስራት አለብን። መስራት ያስከብራል። መስረቅ ያዋርዳል። ሰብአዊ ክብርን ያስነካል። መስረቅ ስብዕናን ያስነካል። መስረቅ ድህነት ክብርን ያስጥሳል። ሰብአዊ ክብርን ያስጥሳል። ድህነት ማለት ነው። ድህነት ማለት የምድራችን ቆሻሻ ካንሰር ማለት ድህነት ነው። ሁነኛ ማለት ነው። ሁነኛ ባላንጣውና ሁነኛ
ጠላ እንትን ማክሸፊያ መድኃኒቱ የድህነት መስራት ነው። መስራት ከሰራን ስራ ከሰራን ድህነትን ማሸነፍ እንችላለን። ድህነትን ድል ማድረግ እንችላለን። በሰራነው ነገር እንረካለን። ነገን እናልማለን። ዛሬ ላይ ተስፋ ሊኖረን ተስፋችን ብርሃን ሆኖ ይታየናል ከሰራን። ያንንም የቆሸሹ እጆች በስራ የቆሸሹ እጆች ክብር አላቸው፣ ይከበራሉ፣ ለዘላለም ክብር አላቸው። እንኳን አይደለም በምድር ላይ ያለ ሰው ቀርቶ አይደለም በዛው በአጋጣሚ በዛው በቦታው ላይ በምስክርነት ሊመሰክርላቸው የሚችል ሰው ያያቸው ሰው ቀርቶ አይደለም ማለት ነው። ታሪካቸው ራሱ ሲመሰክርላቸው ይኖራል ለዘመናት። ስለዚህ ክብር አለው። ለሰው ልጅ መስራት ዋጋ አለው። ሰው እንደ ሰው ሆነን ተፈጥረን ማንኛውንም የተሰጠንን እድል በአግባቡ ልንጠቀምበት ይገባል። ምናልባት በጊዜው ልንታበብ እንችል ይሆናል፣ ልናጣ እንችል ይሆናል፣ ልንከፋ ይሆናል። ግን እሱ ዘላቂ አይደለም። ዘውታሪው የሰው ልጅ ዘውታሪ ዘላቂ የመጨረሻ እርከኑ ህይወቱ ምንድነው? ሰው ሆኖ መኖሩ ነው። ዘላለማዊ ክብሩን የሚያጎናጽፈው በአቀደበትና ባሰበበት መስክ ስኬቱን ወደ ግብ ማድረሱ ነው። ስለዚህ አንዳንድ ጊዜ ነገሮችን በችለተኝነት ስታልፉ ማለት ነው ሰዎች እንደ ጅል ይቆጥሯቸዋል። እንደ አላ የሆነ እናንተ ገንዘብ እንደተረፈባችሁ፣ እናንተ ጊዜ እንደተረፈባችሁ፣ እናንተ ዝም ብላችሁ ቆሻሻ ለቆሻሻ መሄድ እንደሚያስደስታችሁ ወይ ወዘተረፈ በቃ አላ እናንተ ዝቅ ብሎ መስራት ማለት ነው። እንደዛ አድርገው ያያል ማህበረሰባችን ማለት ነው። ይሄ ግንዛቤ ችግር ነው እንጂ የእውቀት ደረጃችን አይደለም። ይሄ እውቀት ታላቋን ታከብራለች። እውቀት ደግሞ ከቆሻሻ ስር ነው ያለው። የምሬን ነው፣ እውነቴን ነው የምላችሁ። እውቀት ይኸው እኔ እዚህ ቆርቆሮ በቆርቆሮ ቤት ውስጥ ማለት ነው፣ እዚህ ቆርቆሮ ቤት ውስጥ ማለት ነው፣ እዚህ ውስጥ እኔ አድሬ ተኝቼ እዚህ አድሬ ነው ስራ ለመስራት ያው መኝታዬን እያሳየኋችሁ ነው። ያው የምተኛበት ቦታ ያው ሳልደብቅ እያሳየኋችሁ ነው። እዚህ ላይ ሆኜ ግን ስራ እየሰራሁ ነው። እዚህ ላይ ሆኜ ያው እዛች ውስጥ እተኛለሁ። እዚህ ቆርቆሮ በቆርቆሮ ቤት ውስጥ ብርዱን ብታወት እጅግ ከባድ ነው። ለምንድን ነው እንደዚህ ቆጥ ቤት አጥቼ አይደለም። እዚህ ጋር ንብረት እያለ ቤት መተኛቱ ስለደበረኝ። ለምንድን ነው ይሄ ቁርጠኝነት የመጣው? ለምንድን ነው ድህነትን ድል የምናደርገው? እንዲህ ሆነን በቁርጠኝነት ስንሰራ ነው። አለበለዚያ ድህነትን ድል ማድረግ አንችልም። ድህነት ሁሌ ማለት ነው እኛ ላይ ታርጋ አይደለም እኮ ድህነት፣ ክብር አይደለም እኮ ድህነት። ማንንም ሲያስንቅ የኖረ ነው ድህነት። በኮሎኒያሊዝም እያስመራን ያለው ዛሬ እኔ አንዲ በአይኔ ያየሁትን ነገር ልንገራችሁ። ባንክ ቤት የሆነ ክፍያ የምከፍለው ክፍያ ነበረብኝና ብር ላወጣ ወደ ባንክ ቤት ሂጄ ማለት ነው ሴፍቲ ኔት የተጠራውን ማህበረሰብ ሳየው ማለት ነው እጅግ በጣም ልቤ ደሞ ማለት እኔ እዛ የምኖርበት ሀገር እንዲህ አይነት ነገር ስለማላቅ ማለት ነው ሳየው ሴፍቲ ኔት የተጠራው የገጠሩ ማህበረሰብ ሳየው ባንክ ቤት በራፍ ጅንጀሮ መስሎ ተደርድሮ ሳየው በጣም ነው ልቤ የተነካው። ታዲያ እንኳን አይደለም መስራት እየቻልኩ መስራት ያለብኝን እንደው ሌት ቀኑን እንደው እጄን እግር አድርጌ ለምን አልሰራም? እና ቤተሰቦቼ እንስራ፣ እንለወጥ፣ ትልቅ ደረጃ ለመድረስ ነገን ለመኖር ዛሬ ሰው ሆነን እንደ ሰው ቁመን እንሂድ። ዛሬ ላይ ጠንክረን እንስራ። ከዛ ነገ እንድል እናደርጋለን።
የዕለቱ መልእክቴ ይሄ ነው። በተቻላችሁ በርቱ፣ በያላችሁበት በተሰማራችሁበት። የኛ ውበታችን፣ የኛ ክብራችን፣ የኛ ግርማ ሞገሳችን ኪሳችን ነው። ኪስህ ካለው ትከበራለህ። የሰራኸው ስራ አይደለም መለኪያህ አሁን ኪስህ ነው። መለኪያህ አሁን ገንዘብህ ነው። ገንዘብ ካለህ ደረጃ ትልቅ ነው፣ አክባሪህ ብዙ ነው። ሁሉም ሸብረብ ብሎ ጎንበስ ቀና ብሎ ያስተናግድሃል። ስለዚህ እኔ የዕለቱን መልእክቴን ማስተላለፍ የምፈልገው ስራ ትንሽ ነው ትልቅ ነው ብላችሁ አትምረጡ። ስራ ስሩ። በተሰማራችሁበት ውጤታማ ስራ፣ ውጤታማ ፍሬ የሚያስገኝ ነገር ካገኛችሁ ስራ ስሩ፣ አትምረጡ። ስራ በቃ የሚለውጣችሁ ስራ ካገኛችሁ ስሩ። እኔ አመድ ይለውጣል ብለው ቢሉኝ አመድ ከየደጁ ላይ እያፈስኩ እሸጣለሁ። አመድ ችግር የለብኝም። ምክንያቱም ነፃነት በሌለው አየር በባርነት ሀገር በሰው ሀገር ተሰዶ ከመኖር አገሬ ላይ በነፃነት አመድ ሽጬ መኖር ምርጫዬ ስለሆነ፣ ስለዚህ ጥብቅ የዘወትር መልእክቴ እኔ ይሄ ነው። እንስራ ነው። በስራ ላይ ትንሽ ነው ትልቅ ነው ሳንል እንስራ። የትኛው ስራ እንደሚለውጠን አናውቅም። የትኛው ስራ እንደሚቀይረን አናውቅም። የትኛው መንገድ ላይ እንደምንደርስ አናውቅም። እንስራ፣ ሰርተን እንለወጥ። መስራት ያስከብራል። መስራት ከማንም በላይ ያደርጋል። ስለዚህ ውድ ቤተሰቦቼ ቪዲዮዬን እስከ መጨረሻው ድረስ በማዳመጥ እንድትማሩበት ላለሁ አመሰግናለሁ።